ሰላም የዩቲዩብ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ። እኔም እንግዲህ ከሁለት ሳምንት በኋላ ደግሞ በሌላ ቪዲዮ ተመልሻለሁ። በዛሬ ቪዲዮ ደግሞ የአዋዜ ዳቦ እንዴት እንደምሰራ አሳያችኋለሁ። በጣም ልጆች የወደዱት ለቡና ቁርስ እንግዳ ሲመጣ አልፎ ልትጠቀሙበት ትችላላችሁ። እንግዲህ ሬሲፒውን እንደምትወዱት ተስፋ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ፈሳሾችን እናረጋለን። የሚያስፈልገን አንድ ከግማሽ ለብ ያለ ውሃ እናረጋለን። ከዛ በኋላ ደግሞ ሁለት እንቁላል እንጨምራለን። ከዛ ሶስተኛው ደግሞ የኦይል ነው። ግማሽ ካፕ ኦይል እናረጋለን። እነሱ ናቸው እንግዲህ ፈሳሾቹ። ከዛ በኋላ ፈሳሾቹን ካረግ በኋላ ከላይ ደረቁን እናረጋለን ማለት ነው። ስኳር አርጌያለሁ 4 የሻይ ማንኪያ ስኳር። ከዛ በኋላ ደግሞ 4 ካፕ ኦል ፐርፐዝ ፍላወር ማለት ነው። እኔ ከካስኮ ነው የምገዛው። ኦርጋኒክ ኦል ፐርፐዝ ፍላወር በጣም አሪፍ እንትን ዱቄት ነው። ምንም ነገር ለማድረግ ነጭ ዱቄት ስትፈልጉ የካስኮ ነው የምጠቀመው። እንግዲህ እሱን አራቱን ካደረኩ በኋላ እንደዚህ ከመሃል ላይ አድርጌ ይሄ የሚያቦካልኝ በማሽን ስለሆነ ማቧኪያ ያረግበታለሁ። እኔ 1 ቴብል ስፑን ማቧኪያን ያደረኩት። ከዛ በኋላ ደግሞ ጥቁር አዝሙድ ሲድ ማለት ነው፣ ብላክ ሲድ እሱን አድርጌያለሁ ማለት ነው። እና እንደምታዩ እንግዲህ በዚች በዳቦ መጋገሪያ ነው ያቦካውት ያለውት። ሴትአፕ ታረጉታላችሁ። ራሱ አብኩቶ ጋግሮ የሚሰጥ ነው፣ ግን እኔ ለማብኳትና ለማንኳፈፍ ነው በጣም ረጅም አመት የተጠቀምኩበት። በጣም አሪፍ ቃናት። እንደምታዩት በጣም አርጅቷን መቀየር አለብኝ። ከ7 አመት በላይ ነው የተጠቀምኩበት። ሊንኩን ዲስክሪፕሽን ባክስ ላይ አረግላችኋለሁ የምትፈልጉት ከሆነ። በጣም አስፈላጊ ቃናት ቤታችሁ ውስጥ ብዙ አይነት ኦፕሽን ነው ያለው ለማብካትና ለማንኳፈፍ። ከፈለጋችሁ ደግሞ እስከመጨረሻው ወደ 3 ሰዓት ሴትአፕ ካደረጋችሁት አብኩቶ አንኳፎ ጋግሮ በጣም አሪፍ ዳቦ ይሰጣችኋል። ማሽኑ እንግዲህ አብኩቶ አንኳፎ ከሰጠኝ በኋላ አዋዜውን ከመቀላቀሌ በፊት ሴትአፕ አረጋለሁ። ኦቭኔን ፕሪሂት አረጋዋለሁ ማለት ነው ለ350። ከዛ እሱን በ350 ፕሪሂት እስኪያደርግልኝ ድረስ እዚህ ጋር አዋዜ የምሰራበትን ግብአት አቀላቅላለሁ ማለት ነው። በቃ ያደረኩት እኔ በርበሬ፣ ኦሊቭ ኦይል ነው። ኦሊቭ ኦይሉ በቅቤም ሪፕሌስድ መሆን ይችላል። ዛሬ በኦሊቭ ኦይል ስለተጠቀምኩት ነው። ኦይል ደግሞ ከተጠቀምኩኝ ትንሽ ኮረሪማ አረጋበታለሁ። ቅቤ የምታረጉበት ከሆነ ግን ኮረሪማ አያስፈልግም። ሌላ መጨረሻ ላይ እንደምታዩት ማር ነው ያደረኩበት። ማሩ በጣም ደስ የሚል ቴስት ይሰጣዋል። ልጆቼን በጣም ነው የሚወዱት። ስለዚህ እነዚህ ነገሮች አንድ ላይ አድርጌ እንደምታዩት ላላ እንዲያረግ ነው፣ እንዳይወፍር ላላ ካረግን በኋላ ዳቦውን ማስገባበትን ትሬይ እንግዲህ ስፕሬይ አድርጌዋለሁ በኦይል እንደምታዩት። ከዛ የቦካውንና የተንኳፈፈውን ሊጣችሁን እዚህ ጋር እንጨምራለን ማለት ነው። አሁን ያረኳቸውን ሊጡን ለማብኳት ያረኩበትን መጠን እንግዲህ ለፓስቲም ስሰራ መጠቀምበት ነው። አንድ ፊክስድ የሆነ ሜዠርመንቱን ካወቃችሁት በቃ ሌላ ጊዜም ስትሰሩ ሴም ቲንግ መጠቀም ነው። ደጋማችሁ ስታረጉት ደግሞ በቃ ዝም ብሎ አውቶማቲክ ይሆናልና እንደምታዩት እንግዲህ የቀላቀልኩትን የተቦካው ሊጥ ጋር እንደዚህ ቀላቀለዋለሁ። እንግዲህ መጠኑ እናንተ እኔ ያው ልጆችም ስለሚመገቡ በጣም እንዳያቃጥልና እንዳይበዛ አዋዜውን ላላ አርጌዋለሁ። ግን በዛም ቢል ደግሞ በደም ዘፍዘፍ ብሎ ቢገባም ራሱ ቴስቱ በጣም አሪፍ ነው። እጃችሁን ታጥባችሁ በደንብ ገባ እንዲል ሁሉም ጋር እንዲዳረስ በተወሰነ አዋዜው እንዲኖር በእጃችሁ ወይ ደግሞ በግላቭም ከሆነ በግላቭ ካደረጋችሁ በኋላ ጠራርጌ ከዛ ከላይ ደግሞ እንግዲህ የመጥበሻ ቅጠል አረግበታለሁ ማለት ነው። እንደዚህ ቴስቱ በጣም ደስ የሚል ቃና ይሰጣዋል። እሱን ከላይ ነው ዝም ብዬ እንደዛ ማረገው። እንግዲህ እናንተ መጠኑን በዛም ብታረጉት እንደምትወዱት ነው። መጥበሻ የምትወዱ ከሆነ በቃ ይሄን ይመስላል። ከዛ እንግዲህ ኦቭኔ 350 እየሞቀ ወደ ኦልሞስት እየደረሰ ነው። ወደዛ ልክ 350 ሲደርስ ምልክት ስለሚሰጣችሁ ያኔ ታስገቡታላችሁ ማለት ነው።
እና እንግዲህ እንደዚህ አድርጌ ካስገባውት በኋላ ኦሬዲ ሞቅ ያለ ስለሆነ ወዲያው ነው መንኳፈፍ ራሱ የሚጀምረው ሙቀቱ ማለት ነው። ቤክ ታይሙ 35 ደቂቃ ነው የማረጋው 350 ፕሪት ካረጋው በኋላ 35 ደቂቃ አድርጌ ቤክ አረጋዋለሁ። በቃ እንግዲህ ከ35 ደቂቃ በኋላ ይሄን የመሰለ ዳቦ ታገኛላችሁ ማለት ነው። በጣም አበሻዊ ቴስት ያለው ያዋዜው ቴስት ራሱ ሽታው በጣም ደስ የሚለው በጣም ነው ኢንጆይ የሚደረገው። እንግዲህ ለበዓል እንግዳ ሲመጣ እንደዚህ አልፎ አልፎ ነጭ ዳቦ አሪፍ ነገር ባይሆንም ለጤና ዋንስ ነው ዋይል ደግሞ ምንም አይደንም። በጣም በተለይ ድግስ ሲኖር ወይ ደግሞ እንግዳ ሲመጣብን ምናምን በጣም አሪፍ የአዋዜ ዳቦ ነው። ይሄን ሬሲፒ ደግሞ እንግዲህ ሞክራችሁ ከወደዳችሁት ለሚነው እርግጠኛ ነኝ በጣም እንደምትወዱት። ለልጆችም ልጆቻችሁ በርበሬ የሚወዱ ከሆነም በጣም አሪፍ ነው። እንግዲህ እንደዚህ ዳቦአችንን ጋግረን በሻይ በቡና ኢንጆይ አድርገናል። እናንተም እንግዲህ እንድትሞክሩ ተጋብዛለሁ። እንግዲህ ስለተከታተላችሁኝ በጣም አመሰግናለሁ። ሁሉ ጊዜ ስለምታበረታቱኝ ላይክ ሼር ስለምታረጉ ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። ይሄንን ቪዲዮ እንደተለመደው ከወደዳችሁት ሼር ላይክ ሰብስክራይብ ደግሞ ካላደረጋችሁ ቪዲዮን እያያችሁ ሰብስክራይብ እንድታረጉ እጠይቃለሁ። እንግዲህ በሌላ ደግሞ ቪዲዮ በሌላ ጊዜ እስከምንገናኝ ድረስ መልካም ሳምንት